የዛሬ 14 ዓመት የኔ ህይወት የተወለጋገደ ጠረጴዛ ነበር። አንድ ቀን ላይፍ ነው፣ 100 ዓመትም ላይፍ ነው። እኔ ኢንጆይ ዘ ሞመንት ነው። ሰው ሲነቃቃ አእምሮ፣ እግሩ፣ እጁ፣ ሁሉ ነገሩ መስራት መቻል አለበት። ኢንጆይ የማደርገው ስራ ነው ኢንጂነሪንግ። 73 ምናምን ፋክተሪ ፕሮዲውስ አድርጎ መትከል ለኔ በጣም ትንሿ ነች። ኢንጂነር ቢጃይ የቢጃይ ኢትዮ ኢንዱስትሪያል ኤንድ ኢንጂነሪንግ ሶሉሽን ባለቤት እና መስራች ነው። በኢትዮጵያ ለመጀመሪያ ጊዜ ሜዲን ኢትዮጵያ የሆኑ ማሽኖችን ኤክስፖርት በማድረግ የመጀመሪያው ነው። የአመቱ በጎ ሰውም ተሸላሚ ነበረ። ይገባዋል አይደለ? ይህን ጉዞ በደንብ አድርጎ ሊያካፍለን ኢንጂነር ቢጃይ ወይ ደግሞ አባ መላ ዝግጁ ነው? እናንተ ዝግጁ ናችሁ ወይ? ከፍ ባለ ክብር ኢንጂነር ቢጃይ ወደ መድረክ። ቢጃይ ናይከር ነሬሽ እባላለሁ። ከወርክሾፕ ስለመጣው እናንተን የማይመጥን አለባበስ እዚህ ጋር ይዤ ከመጣው አፉ በሉኝ። መጀመሪያ እናንተ ያጣችሁት ስራ ነው ወይስ መላ ነው? ስለዚህ ኢንተርፕሩነር መላ መፍጠር ነው እንጂ መሆን አቻ ትርጉሙ ቢሆን የሚሻለው እንጂ ስራ መፍጠር ባይሆን እመኛለሁ። ሰዎች ብዙ ነገር አለ። ባይ ዘ ዌይ ደሃ ሀገር በመኖራችን ኦፖርቹኒቲው በጣም ሰፊ ነው። ብዙ ኦፖርቹኒቲዎች አሉን። ነገር ግን እነዚህን ኦፖርቹኒቲዎች አስተካክቶ ስራ ማድረግ የሚቻለው በመላ ነው። ያ መላ ደግሞ የሚፈጠረው በተለያዩ ነገሮች ነው። ኢንተርፕሩናል ማይንድ ሴት ሲኖረን ነው። ኢንተርፕሩናል ማይንድ ሴት እኔ ትንሽ አንድ ሪሰርች ነገሮችም ስለምሞክር በሶስት ነገር እንየው። ለከተማው ወይ ለኛ ሀገር በሚመጥን መልኩ አሁን ኢንተርፕሩናል ኦሪየንቴሽን ምናምን የሚሉት መጽሐፍቶች ላይ ትንሽ ከዛ ሉጣና እንደዚህ ለየው። አንደኛው ኢንተርፕሩነርሺፕ ኢንቫይሮንመንትን ስካን ማድረግ ነው። ኢንቫይሮንመንታችንን ስካን የምናደርግ ከሆነ ምን አይነት ስራ እንደሚኖር ስለምናቅ ምን አይነት መላ እንደምንፈጥርበት እናያለን ማለት ነው። ሁለተኛው በፈጠራችሁት ሐሳብ ላይ ወይም ደግሞ ስካን አድርጋችሁት ባገኛችሁት ሐሳብ ላይ መላ በፈጠራችሁበት ሐሳብ ላይ ሞቲቬትድ መሆን አለባችሁ። ሰው ሲነቃቃ አእምሮ፣ እግሩ፣ እጁ፣ ሁሉ ነገሩ መስራት መቻል አለበት። ቁጭ ብሎ ከተነቃቃም ላይሆን ይችላል። ስለዚህ ሁለተኛው ሞቲቬትድ መሆን አለባችሁ። ሶስተኛው ሆፕ ነው፣ ተስፋ። የሚመጣው አመት 1 ቢሊዮን ብር አገኛለሁ ስል ተስፋ ታይም ፍሬም አለው። ከዛ በኋላ 1 ቢሊዮን ብር በሚመጣው አመት አገኛለሁ ማለት ነው። 1 ቢሊዮን ብሩ ጎሌ ሲሆን ከአንድ አመት በኋላ ደግሞ ታይሙ ነው የሚሆነው ማለት ነው። ስለዚህ እቺኛዋን ስትይዙ በውስጡ ኦልሞስት ሞቲቬትድ ሆናችሁ የሰራችሁትን ሐሳብ ለመስራት በጣም እየተጋችሁ ትመጣላችሁ። ብዙ ተስፋ አለ፣ አንድ ተስፋ አለ፣ ምንም ተስፋ የለ ሰምታይምስ። ስለዚህ ኢንተርፕሩናል ማይንድ ሴት እንዲኖረን እነዚህ ሶስቱ ነገሮች ያስፈልጉናል ማለት ነው። እንየው እንዴት እንደሆነ። ከራሴ ህይወት ጠረጴዛ 4 እግር አለው። በጣም የተስተካከሉ እግሮች ሲኖሩት ጠረጴዛው ላይ ሁሉም ነገር ስቴብል መቀመጥ ይችላል ማለት ነው። ነገር ግን አንዱ እግር የረዘመ ቢሆን ጠረጴዛው ይከነበላል። 2 እግሩ የረዘመ ቢሆን ጠረጴዛው ይከነበላል። 3 እግሩ የረዘመ ቢሆን ጠረጴዛው ይከነበላል። ስለዚህ ጠረጴዛውን ለማስተካከል ወይ የረዘመው መቁረጥ ወይ ደግሞ ያጠረውን ማሳደግ ነው ስቴብል አድርጎ። አንደኛው እግር ኮሙኒኬሽናችሁ ነው። እኔ ምንድነው የምፈልገው? ሰልፍ ዲተርሚኔሽን
የምንለው ምንድነው የምፈልገው? ከዚህ ውስጤ ምንድነው የሚፈልገው? ከዛ ቤተሰቦቼ ምንድነው የሚፈልጉት? እነሱ ከኔ ምንድነው የሚፈልጉት? ከዛ ቀበሌው ምንድነው የሚፈልገው? እኔ ከቀበሌው ምንድነው የምፈልገው? ከዛ ዞኑ፣ ከዛ ሀገሩ፣ ከዛ ግሎባል ድረስ ትመጣላችሁ። ስለዚህ ሊንክ አርጋችኋል የሚለው አንዱ ፒላር ነው ማለት ነው እግር። ሁለተኛው የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ። ሁለተኛው ስፒሪቹዋሊቲ ነው። በምንም አምልኩ፣ ነገር ግን ሞዴሬት የሆነ ስፒሪቹዋሊቲ ያስፈልጋል። ብዙ ጊዜ በምንኖርበት ዓለም ውስጥ ስትረስፉል ልንሆን እንችላለን። አንዳንድ ነገሮች ሊከሰቱ ይችላሉ። አንዱ ዌይ አውት ስፒሪቹዋሊቲ ነው። ብዙ ሰዎች እንደኛ አይነት ኮሚኒቲ ያለው ሰው በጸሎት ወይ በተለያየ ነገር የሚወጣበት ማለት ነው። ሶስተኛው ቦዲ ነው። ኢት ዌል፣ ዝም ብሎ ያግበሰበሱ መብላት ሳይሆን በጣም ለሰውነታችን የሚጠቅም ነገር ብቻ መብላት ነው በሚያስፈልግ መጠን። and exercise ቅድም ኤክሰርሳይዝ ስታደርጉ በጣም ደስ ብሎ ኤክሰርሳይዝ ማድረግ አለባችሁ። ኤክሰርሳይዝ ስታደርጉ ጡንቻዎቻችሁ፣ ሆርሞናችሁ፣ የተለያዩ ነገሮቻችሁ ውስጣችሁ በደንብ ደማችሁ በደንብ ሊዘዋወር ይችላል። ስለዚህ ቦዲ ነው። አንደኛው እግር ቦዲ ነው ማለት ነው። አንደኛው እግር ደግሞ ወርክ ነው። ባላችሁበት በትምህርት ቤት ሊሆን ይችላል፣ በስራ ሊሆን ይችላል፣ በተለያየ ነገር ቢ ሞዴሬት። በጣም ወርክሆሊክ ከሆናችሁ አንድ እግሩ ይረዝምና ሌላው ይከነበላል። በጣም ስፒሪቹዋል ከሆናችሁ አንድ እግሩ ይረዝምና ሌላው ይከነበላል። ነገር ግን ሁሉንም ነገር ከርክማችሁ በስነ ስርዓት ካስቀመጣችሁት ህይወታችሁ የተስተካከለ ጠረጴዛ ይሆናል ማለት ነው። ማንኛውንም ነገር ያስቀምጣል፣ ስቴብል ነው ማለት ነው። የዛሬ 14 ዓመት የኔ ህይወት የተወለጋገደ ጠረጴዛ ነበር። ህይወቴን መሸከም አይችልም ነበር። ረጃጅም እግሮች አሉ፣ አጫጭር እግሮች አሉ። ከዛ በኋላ ራሴን ዲተርማይን ለማድረግ ጥረት ማድረግ ጀመርኩ። ምንድነው የምፈልገው? ምንድነው ያጠረኝ? ምንድነው የበዛብኝ የሚለው ነው። ያንን ሰልፍ ዲተርሚኔሽን እንለዋለን። ከዛ ያንን ባላንስ ካገኘው በኋላ አንሎኪንግ ዩር ኢነር ካፓሲቲ፣ ውስጣችሁ ያለ ካፓሲቲ አለ። ማንም ሰው ከአንድ ካፓሲቲ ጋር ነው የተወለደው፣ እኔም ማምንበት ማለት ነው በምንም። ስለዚህ ውስጣችሁ ያለውን ኢነር ካፓሲቲ አንሎክ የምታደርጉበትን አይነት ነገር መፈለግ ነው። ከዛ በኋላ አንሎክ ስታደርጉት በጣም ብዙ ትራውማና ፊሮች አሉ። ለምሳሌ ቢዝነስ ለመጀመር አንደኛው ብር ከየት ነው ማገኘው? ፊር ነው፣ ትራውማ ነው። ሁለተኛው ገቢዎች መጥቶ እንደዚህ አንገቴን አንቆ እንደዚህ ቢያረገኝ ትራውማ፣ ፊር ነው። ገበያ ይሄን ነገር ሰርቼ ባይሸጥልኝ፣ ይሄንን አገልግሎት ባይሄድልኝ ፊር ነው፣ ትራውማ አለው። የመሳሰሉት ጥሬ ዕቃ፣ መስሪያ ቦታ የመሳሰሉት ነገሮች አሉ። እነዚህን ሁሉ ፍራቻዎቻችንን የምንጋፈጥበት አንሎኪንግ ኢነር ካፓሲቲ ያስፈልገናል ማለት ነው። ስለዚህ እናፍታታና ምንድነው የሚያስፈራን? ፍለፊታችን እንደ ጋሬጣ የተቀመጠው ምንድነው? ይሄንን ያሰብኩትና ያመጣሁትን ነገር እንዳላመጣ፣ እንዳልፈልገው፣ እንዳላገኘው ያደረገኝ ምንድነው የሚል የትራውማ እንትን አለ ማለት ነው። ትጋፈጡታላችሁ ማለት ነው። ስልጠና ሊሆን ይችላል፣ ሌላም ቴክኒኮች አሉ ማለት ነው። ስለዚህ የተወላገደ ጠረጴዛ አይነት ነገር ነበርኩ። ከዛ በፊት በጣም ብዙ ቦታ ተቀጥሬያለሁና ማክሲመም በቅጥር የሰራሁት 7 ወር ነው። ሚኒመም 4 ሰዓት ነው። 4 ሰዓት የመጨረሻው አንድ ክር ፋብሪካ ገባው። ስገባ የቴክኒካል ማናጀር ነኝ። አሮጊትና ሽማግሌዎች ማሽኑን ኦፕሬት ያደርጋሉ። ማሽኑ እዚህ ጋር ሲቆም በሆነ በክር ነገር ሳብ ያደርጉታል፣ ዝም ይላል። እዛ ጋር ደግሞ እንትን ያላሉ። ግራ ገባኝ። ስለዚህ እኔ ደግሞ ሳይንስ ነው እንጂ የመጣሁትና ይሄ ነገር በሳይንስ እንትን አይልም። ስለዚህ ሲስተሙ እንደዚሁ ነው መቀጠል ያለበት ብዬ ስልኬን አጥፍቼ ጥፍት አልኩኝ። 4 ሰዓት ነው የሰራሁት። that's not my place። በቃ ቦታዬ አይደለም። ገብቻ እንትን አላረኩም። ስለዚህ ኢነር ካፓሲቲ ይሄንን ነገር እያጨናነቀ ይመጣ። አብዛኞቻችሁ አሁን ልትቀጠሩ ትችላላችሁ። ከዛ ፑሽንግ ፋክተር ደግሞ አለ። ጋሪ ታውቃላችሁ አይደለ? ጋሪ ጎማው
ውስጥ ቤሪንግ አለ፣ ኩሽኔታ የምንለው። ኩሽኔታ ውስጥ ደግሞ ኳሶች አሉ፣ ኩሽኔታው እንዲሽከረከር የሚያደርጉ ማለት ነው። ጋሪው ላይ የምትጭኑት በጠቅላላ ጭነት ኩሽኔታው ቤሪንግ ቦሉ ላይ ነው የሚያርፈው እንጂ ጋሪው ላይ አይደለም። ስለዚህ ይነዳል። ከዛ በኋላ ልክ ሲጢጢጢጥ ማለት ሲጀምር ግራሶ ተቀቡታላችሁ፣ ዝም ብሎ መሄድ ይጀምራል። የተበላ ጊዜ ግን ጋሪውን አትጥሉትም። ቤሪንግ ቦሏን ብቻ ታወጡና አዲስ ቤሪንግ ቦል ነው የምታስገቡት። ስትቀጠሩ ቤሪንግ ቦል ናችሁ፣ ሲስተም ስትዘረጉ ጋሪ ናችሁ ማለት ነው። ስለዚህ እናንተ የኛ ማናጀር ነች እና እኔም ቤሪንግ ቦል ነኝ እንዴ እንዳትል እነግራችኋለሁ። ቤሪንግ ቦል እንዳይሆኑ ሰዎች እዚህ ጋር አካባቢ ብዙ እኔ ልጆች እያየው ነው እና ቤሪንግ ቦል እንዳትሆኑ የሚያስችል ኢንቫይሮንመንት ደግሞ አለ። ተቀጥራችሁ ስትሰሩ ምን አይነት እንደሆነ በኋላ እነግራችኋለሁ ከህይወታችን። ከዛ የተወላገደውን እንትን ለማስተካከል ስሞክር ስለዚህ ምንድነው ያለኝ አሁን ስፒሪቹዋሊቲ፣ ከዛ ኮሚኒኬሽን የምፈልገውን አወቅኩኝ። የምፈልገው ገንዘብ ነው። ዝም ብላችሁ ማሰብ ስትጀምሩ ይህን ያህል ብር በዚህ አመት ያስፈልገኛል። ይሄ አንዱ እንትን ነው። ከዛ በኋላ ትንሽ ኤክሰርሳይስም ለማድረግ ምናምን ሞክራለሁ። እንደዚህ ራሴን እንትን ለማድረግ ሞክራለሁ። ከዛ ስራ ነው። ስራ ማቀው ኢንጂነሪንግ ነው። ስለዚህ ኤሌክትሮሜካኒካል ኢንጂነሪንግ መስራት አለብኝ እና በዚህ ማርኬት ውስጥ ገብቼ ቢዝነስ መጀመር አለብኝ ብዬ ጠቅ ያልኩኝ ክፍለ ከተማ ሄድኩኝ። ክፍለ ከተማ ኤሌክትሮሜካኒካል ኢንጂነሪንግ ነው መከፍተውና ንግድ ፍቃድ እፈልጋለሁ ስላቸው እሺ ና ብቃት ማረጋገጫ ያስፈልጋል። እሺ ምን ይሄን ያህል ካሬ መሬት እንት ምንድነው ቢሮ አንድ ይሄን ያህል ገንዘብ ብሎክ የተደረገ ሁለት ከዛ በኋላ ደግሞ ንግድ ፍቃድ ስታወጣ ቢሮ ተከራይተህ እንደዚህ መንጀ እንትን መኪና ፕሪንተር ምናምን ይላል። እኔና ሐሳቤ ብቻ ነን ያለ ነው። ሲስተሙ ኦልሞስት በቃ አትሰራም እያለ ነው። ስለዚህ ይሄ ጋሬጣ ነው። ስለዚህ የተወሰነ ጊዜ የሆነ ጊዜ አንድ ሎው ማር ነበርና በተልኮ እስቲ ቆይ ብቃት የሚጠይቅ ስራ ብቃት የማይጠይቅ ስራ ብዬ ሰርች ማድረግ ፈለግኩኝ። በጣም ይገርማችሁ አሁን የምሰራበት ስራ ብቃት የሚጠይቅ አይደለም፣ ግን በጣም ብቃት የሚያስፈልገው ስራ ነበር። እና ለምንድን ነው እንደዚህ የሆነው ብዬ ሳስብ ኮምፒቲሽን በጣም ያለበት ቦታ ላይ ኮምፕሌክስ የሆኑ ብቃቶች አሉ። ስለዚህ ቦታችሁ መለወጥ ነው የምትታገለው። መሳሪያ የያዝከውን ያህል ነው። ለምሳሌ ሶሪ በክርስትናው እንትን እንዳትወስዱት ዳዊት ጎልያድን ሲመታ በሚችለው ጠጠር ነው። የራስ ጥሩርና ምናምን ተሰጥቶት ነበር፣ ግን አልቻለውም። በሱ መምታት አልቻለም። ስለዚህ ጠጠሩ የሱ ነው፣ በጠጠሩ ነው የሚያሸንፈው። ስለዚህ እኔ ያለኝ ይሄ ነው። ቦታችሁን ለውጣችሁ የራሳችሁን ጠጠር ፈልጉ ነው። አንድን ነገር ታክል ለማድረግ ስትፈልጉ የራሳችሁን መሳሪያ መምረጥ ግዴታ ነው ማለት ነው። ስለዚህ ሄድኩና ስናይ የኢንጂነሪንግና ኢንዱስትሪ ጥናትና ምርምር ብቃት አይጠይቅም። ስለዚህ አነበብኩና ምን አረኩኝ 15,000 ብር ከጓደኛ የተበደርኩ 15,000 ብሩን ንብ ባንክ አስገባሁት። ስቴትመንት አወጣው ስለሚያስፈልገኝ። ከዛ በኋላ ከዛ ላይ 11,000 ብር አንስቼ ቢሮ ተከራየው። የቢሮውን ውል ያስኩኝ ያዙ እንግዲህ በደንብ። ከዛ በኋላ እዛ ምናምን ለሚሆን ለጽሁፍ ለምናምን እንደዚህ አወጣው። ከዛ ሄድኩና ንግድ ፍቃድ ስጡኝ ስል ይሄ ንግድ ፍቃድ እኮ ብቃት ማረጋገጫ ያስፈልገዋል አሉኝ። ኖ አያስፈልገውም። ከዛ ክርክር ጀመርኩኝ። ክርክር በጣም ትልቅ ረጅም ጊዜ ወሰደ እና ክርክር አለቃው ጋር ሄድኩኝ፣ ወደዛ ሄድኩኝ። መጨረሻ ላይ እንትን እኔ ረታው ማለት ነው። ስለዚህ ያለ ብቃት መውሰድ ይችላል። በጣም ይገርማችሁ የዚህ ሀገር ንግድ ፍቃድ መሳሪያ ማምረት ብቃት አይፈልግም። የጋን ዴኖዛት ብዙ እንደዚህ ብቃት የማይጠይቁ ነገሮች አሉ። ስለዚህ አንዱ እንቅፋት ህጋዊ እንትን ከሆነ ህጋዊ እንትን ቻሌንጅ ልታደርጉበት የምትችሉት ጊቭ አፕ በማድረግ አይደለም። በደንብ ያንን ነገር ውስጡ ገብታችሁ ቻሌንጅ በማድረግ ነው። ራሳችሁ ፋይት ባክ ማድረግ አለባችሁ። ስለዚህ እቺን ወሰርኩና
ንግድ ፍቃዴም ወጣ፣ ቲኔም ሁሉም ነገር ከወጣ በኋላ ወደ ትሪድ ቢሮ ወንበር የለም፣ ጠረጴዛ የለም፣ ሰራተኛ የለም፣ ምን የለም። ስለዚህ ምንድን ነው ቢከም ብሪፍ ኬስ ኮንሰልታንት ሆንኩኝ። በቃ እንትንች ኮምፒውተር ያለች እና እስካሁን ነው የምሰራባት ባይዘው የዛሬ 14 ዓመት ጀምሮ በሷ ቁጭ ብዬ ምን ጀመርኩ እኔ ፕላንቶች ማንበብ ዲዛይን ማድረግ ምናምን። ስለዚህ ኢንተርናል ካፓሲቲን አሎክ ማድረግ ጀመርኩ ማለት ነው። የዲዛይን ስኪል አለኝ ማለት ነው። ዲዛይን ስኪል ብዙ ሰዎች ኢንጂነሪንግ ተምረው የተለያዩ ነገሮች ተምረው ሲስተም ላይ ነው የሚቀጠሩት። የራሳቸውን ሲስተም ዴቨሎፕ ማድረግ አይችሉም። ስለዚህ ይህንን ፕራክቲስ ሳደርግ የሆነ 2 ወር ምናምን ቆየው። የቤት ክራይ እንዴት ከፍላለሁ ብዬ ደግሞ ጭንቀት። አንድ ህንድ አፈላልጎ ይመጣና የሆነ ዲዛይን አይናየ ይሄን ነገር መስራት ትችላለህ? አዎ እችላለሁ፣ ትንሽ እንደምችል ጠቅጠቅ አድርጎት ከዛ ምናምን እንደዚህ ካልቸሩም እንትን ስለሆነ ኦኬ ይህን ስራ ብለው ለመጀመሪያ ጊዜ 600,000 ብር ሰጡኝ። ስቢግ ከዛ ወዲያው ቢሮውን እንትናረግን ጸሐፊ ተቀጠረ ምናምን እንደዚህ ከዛ ጀመርን። ስራውን ሰርተን ደሊቨር አድርገናል። አሁን ጨረታዎች ማሳደድ ጀመርን። ጨረታ ምናምን አንዱ ወይ እሱ ነው ጨረታ እና 3D ዲዛይን ሞዴል አኒሜሽን ምናምን አረጋለሁ። ብዙ ሰዎች ይሄ የዲዛይን የወረቀት ብቻ አድርገው ነው ፕሮፎርማ የሚያስገቡት የሚጫረቱት ምናምን። የኔ ግን 3D ሞዴል በሲዲ በምን አድርጌ ዝም ብዬ እንትን አረጋለሁ። ከዛ የሆነ ጊዜ 8 ፋብሪካዎች የፕሮሰሲንግ ፋብሪካዎች አንድ የአሜሪካ ካምፓኒ ከዲሲ ፍሎት አረገ ጨረቃ ትልቅ ነው። ለዚህ እኔ በቃ ዝም ብዬ እንትኑ ኢንተረስቱ ስላለኝ ዲዛይኑ ሰርቼ ምን ብዬ እዛ ውስጥ እንትን ብዬ ሳቀርብ አይ አንተ እኮ የፋይናንሻል አቅም የለም እና ያላቸው ብዙ አሉና ብዙ ባታልፍም እንግዲህ ምናምን ብለው ጣሉት። አዘንኩና ተመለስኩኝ። መጨረሻ ላይ ስሰማ 4 ጨረታ የገባ አለ። ትልልቅ በቢሊየንስ የሚቆጠር የፋይናንሻል አቅም ያላቸው አሉ። ከ4ቱ እኔ አንዱ ነኝ። 3ቱ ነው ወደዛ የሚላከው። የመጨረሻው 3ኛው ዊዝድሮ አረገ። ዊዝድሮ ሲያደርግ ይሄ እኮ ባያልፍም በቃ ዝም ብላችሁ ከታችሁ ላኩት ምናምን ተብሎ ሰነዱ ተላከ። የት አሜሪካ ተላከ። ከዛ ፕሮፌሰር ካርል የሚባላል እዛ እንደዚህ እና አንብበው ሰነዱን ሲያዩት ዲዛይኑ ሲያዩት እስ ኦልሞስት እንትኑን የሰራው ይሄ ነው እና ይሄ ነው መስራት ያለበት ሲሏቸው ነው አቅም የለውም አሏቸው። ጀስት ኢንስፔክቲም አሏት። ኢንስፔክት አርጉት መጀመሪያ። ከዛ በኋላ አንዱ ደወለልኝና ይነውት ፊል ታረጋላችሁ አንድ ሰው ደጋግሞ ሲደውልላችሁና ነገር አለች ማለት ነው። እሺ ከዛ ምንድነው ሲል አይ ወርክሾፕህን እናያለን ምናምን እንደዚህ ኢንስፔክት ትደረጋለህ ምናምን ሲሉኝ ኦኬ እንደዚህ ከሆነ ወርክሾፕ የለኝም። አሁን እዚህ ጋር ነው ውስጣችሁ አሎክ ሲሆን እንትን በተፈጥሮ እየሄዳችሁ መፍትሄ እየሰራ የሚመጣው። ቃሊቲ አካባቢ አንድ ወርክሾፕ አለ። አሰሳረኩት 100 ምናምን ሺህ ብር በወር ያገኛሉ። ከዛ ሄድኩና እኔ 300,000 ብር እሰጣለሁና በሰባቱም የህይወት ዘርፎች ራሱን ለማሻሻልና ለመለወጥ ስኬታማ እንዲሆኑ የሚረዱት መሳሪያዎች እኛ ጋር አሉ። አንድ ሰው ኢንጂነር መሆን ከፈለገ ኢንጂነሪንግ ማጥናት አለበት። በተመሳሳይ ደግሞ አንድ ሰው ስኬታማ መሆን ከፈለገ ስኬትን ማጥናት አለበት። ከዛ ሄድኩና እኔ 300,000 ብር እሰጣለሁና ለ3 ወር ይሄንን ከነሰራተኛው ሊዝ አርገኝ አልኩት። በቃ ችግሩ ስትገቡ ከችግር ለመውጣት የምትችሉበትን ነገር ሁሉ ራሱ ያመቻቸ ይሄዳል። ደፍራችሁ ግን መግባት መቻል አለባችሁ። ሪስኩን ሚኒማይዝ ማድረግ አለባችሁ። the safest flight from አዲስ to London not to fly ግን ለንደን አደርሱም። ስለዚህ ሴፈስት ፍላዩ ምንድነው? ሪስካችሁ ሚኒማይዝ አድርጋችሁ ነው የምትሄዱት። ስለዚህ ወደ እንትኑ ተመለስኩና ከዛ በኋላ ነገርኩት። ፕሮጀክቱን ስናገኝ እንደዚህ ከፍላለሁ ምናምን ስለው ሰውየው በጣም ኢምፕሬስድ ሆነ። እሺ ብሎ ሁሉ ነገር ሲፈቅድልኝ ጠሯቸው። ፈረንጆቹ መጡ። this is my workshop የ3 ወር ወርክሾፕ ነው። የ3 ዓመትም ኖረ የ30 ዓመትም ኖረ የ3 ሰዓትም ኖረ ታይትል ዲዱ ካንተ እስከሆነ ድረስ ያንተ ነው። ገብቷችኋል? so nothing ምድር ላይ
ፐርማነንት የሆነ ነገር የለም። ስራን ለመጀመር ስትፈልጉ ቬጊዩሊ አንኖን ፊውቸር ላይ መጨነቅ ያለባችሁ አይመስለኝም። ሶ ከረንትሊ ያለውን ነገር ሶልቭ እያደረጋችሁ መራመድ ነው። አንድ እንግሊዝ ሳይንቲስት አለ፣ ግሮው ሞዴል ይለዋል። አንብቡት በደንብ። ፊት ለፊታችሁ ያለውን እንቅፋት እየሰራችሁ መጓዝ ማለት ነው። ይህንን ለማድረግ ግን ቅድም ያልኩት ኢንቫይሮንመንትን ስካን ማድረግ፣ ሞቲቬትድ መሆን ኤንድ ሆፕ ያስፈልጋል ማለት ነው። ይሄ ነው የሚሰጣችሁ ኢነርጂ። ስለዚህ አዩት፣ በጣም ወደዱት። በጣም ስለዚህ ፋይናንስ ነው የሌለህ ዲሳይድ የተደረገው ጊቭ ሂም ዊዝ ኢንስፔክሽን የሚል ነው። ገባችሁ? ለመጀመሪያ ጊዜ 8 ሚሊዮን ብር ተሰጠኝ። የት ልግባ? የዛን ጊዜ 8 ሚሊዮን በጣም ትልቅ ነው ባይዘው እና ፕላንቶቹን ግን አለኝ ፈረንጁ 2 መንዝ ያልከው አምቢሽየስ ነህ። አይ ኖ ሰርተን እንደማታቅ ግን እንደምትሰራው አውቃለሁና 2 መንዝ አምቢሽየስ ፕላን ነውና 6 መንዝ አድርገው ሲለኝ አይ 2 መንዝ ጨርሳለሁ፣ ከጨረስክማ 12 ፕላን ትሰጣለሁ አለኝ። ስለዚህ ምንድን ማድረግ አለብኝ? አሁን ወደ ካፓሲቲ ስቲክ አድርግ ያለው ማለት ነው። የምፈልገውን ነገር አውቅ ያለው ራሴን ዲተርማይን አድርግ ያለው ማለት ነው። ዳይሬክሽኔን አውቅ ያለው ማለት ነው። ሶ ቀን ለሊት ያ ካምፓኒ በቃ የማይታወቅ አይነት ስራ ውስጥ ነው የገባው እና በ2 ወር ውስጥ ጨርሰን እንትን ስራ አላመኑም። አንብሊቨብል ነው ያለን። ኢሚዲየትሊ ለ12 ተሰጠን። አሁን ምንድነው ብዙ ተመርቃችሁ ልትቀመጡ ትችላላችሁ። እንደ ጋሪ ፈረስ ብዙ ጊዜ መቀጠር የሚል ነገር ከተሰጣችሁ ሌላኛውን እንትን ማየት አትችሉም። ያ ማለት እግር ኳስ ለተጫዋቹ ከባድ ነው፣ ለተመልካቹ እና ለኮቹ ቀላል ነው። ስለዚህ የቢዝነሳችሁን ኦቨርኦል ፊልዱን ነው ማየት መቻል ያለባችሁ እንጂ ኳሱን አይደለም። ይሄ ኮንሰፕት ያስፈልጋችኋል። ቶታል የሆነ ፊልዱን የማታዩት ከሆነ ቢዝነሳችሁ ላይ ኦልሞስት እንትን አለም። ስለዚህ ቢዝነሳችሁ ላይ ፕሌይንግ ሮል ነው ወይስ ኮቺንግ ሮል ነው ሊኖራችሁ የሚገባው ነው? ጋሪ ነው ወይስ ቤሪንግ ቦል ነው መሆን ያለባችሁ ነው? ስለዚህ ሁሉም ሰው ራሱን መጀመሪያ ሰልፍ ዲተርማይን ማድረግ አለበት። ኢነር ካፓሲቲውን አሎክ ለማድረግ እጁን እግሩን ምኑን ማሰራት መቻል አለበት። ማንም ሰው መጥቶ ለእናንተ እንትን አያደርግም። ምክንያቱም ያለንበት ወርልድ ኮምፒቲሽን አለው፣ ቫሪዬሽን አለው። the fittest will survive the unfit eliminate out from the system አይደለ? ስለዚህ ፊት ለማድረግ ሁል ጊዜ መጣር መቻል አለባችሁ ማለት ነው። ይሄንን ነው እንትኑ መውሰድ ያለባችሁ። ሶ በዛ የተጀመረ እንትን ከዛ ሄድን በቃ ገላን፣ ደብረ ብርሃን ምናምን እንደዚህ ፋብሪካዎቻችን ገነባ ናቸው። ነገር ግን ከሰክሰስ በኋላ አንድ ቢዝነስ ምንድነው መሆን ያለበት ነው። አሁን የምፈልገው ይሄንን ብር የዛ ጊዜ በጣም የጠየኩት እኔ እኮ 10 ሚሊዮን ብር ቢኖረኝ ብዬ ነበር ራሴን ሴት ያደረኩት። አንተ ቦሌና አንተ አቃቂ ብራንድ ይለያያል። ገብታችኋል? ስለዚህ ስፔስ ያስፈልጋችኋል። ስለዚህ መጀመሪያ እኔ 10 ሚሊዮን ሳየው ትንሽ ሆኖ አለ ኖ እኔ በቢሊዮን ነው ሴት ማድረግ ያለብኝ የሚል እንትን ውስጥ ነው የገባሁት። ስለዚህ የሆነ አንሎክ ስትደረጉ ኦልሞስት ሪል ካፓሲቲ ራሳችሁን ዲተርማይን ማድረግ ትጀምራላችሁ ጆርኒ ውስጥ። ሶ ሰክሰሴ እዛ ጋር መድረስ ነው። ከዛ ግን ፕሮግረስና ግሮዝ ያስፈልጋል በአንድ ቢዝነስ ላይ። እኛ ሀገር አብዛኛዎቹ ቤተሰቦቻችን ስታዩዋቸው ልጄ እኔ ያሳለፈውንማ ህይወት እንዲያሳልፍ አልፈልግም ይላሉ። ራስ የምጠላውን ነገር ለልጅህ ምሳሌ የሆነ እያሳየህ ነው። ስለዚህ ከራሱ ነው ለውጥ ለልጁ መጀመር ያለበት። ስለዚህ እሱ ዴቨሎፕ ያደረገውን ለልጅ ልጁ እያስተላለፈ ይሄዳል። ኢንዲያን ፋሚሊ ቢዝነሶች ብዙ ጊዜ የፋሚሊ ቢዝነሶች ናቸው። የኔ አባት ቀጥቃጭ ነው፣ እኔ ቀጥቃጭ ነኝ፣ ልጄ ቀጥቃጭ ነው ምናምን እያደገ ግን ይሄዳል። በጣም የሚገርማችሁ። ስለዚህ ሰክሰስ ፕሮግረስ ያስፈልገዋል፣ ፕሮግረስ ደግሞ ግሮዝ ያስፈልገዋል። ስለዚህ እኔ ጋር የሚሰሩ ልጆች ስታዩዋቸው ኦኬ የሆነ ጊዜ በጣም እንትን አለኝ። የተወሰኑ ልጆች ዝም ብሎ እንትን ታረጋላችሁ አይደለ? ኳራል ይኖራል አይደለ? ትተውኝ ወጡ፣ ግን ያጎደሉት ብዙ ነው። አያችሁ፣ ያስለመዳችሁት ያሰለጠናችሁት ሰራተኛ ትቷችሁ ሲሄድ
ሰንካላ ጋሪ ነው የሚሆነው ጋሪው ራሱ። ስለዚህ እነሱ ሪቴይን አድርጎ እነሱም እንዲያድጉ ትንንሽ ጋሪዎች እንዲሆኑና ያኛውን ጋሪ እንዲጎትቱ ማድረግ አንዱ የፕሮግረስ ዌይ ነው ማለት ነው። ስለዚህ ምን አደረገን? እኔ ጋር ይሰሩ የነበሩ ልጆች ምን አይነት ስትራቴጂ ጀመርን? አንድ ዴቨሎፕ የምናደርገውን ኢኩፕመንት በደንብ የለመደ ልጅ ኦኬ አንተ ችለሃል፣ ውጣ ድርጅት ክፈት። ከዛ ከሱ መውሰድ ጀመርን። ሰፕላየር ሆነ ማለት ነው። ገብቷችኋል? ከዛ ሌሎቹም እንደዚያ ያሉ ሰፕላየር ሆነ ማለት ነው። ከዛ ይሄንን ሪሰርች ወደ ኋላ ዞረን ወደዚህ ስናመጣው ከሰክሰስ ቀጥሎ ፕሮግረስ፣ ከዛ በኋላ ግሮዝ የሚኖረን ውስጥ ያሉትን ሰራተኞች በማበረታታትና ወደ አንተ በመለወጥ ነው። ገብቷችኋል አለ አንተ ስቴፕን ወደ ላይ ከፍ ታደርገዋለህ። ስለዚህ ፓራሜትሮች ታመጣላችሁ። ኢኩፕመንት ማኑፋክቸሪንግ፣ ፋክተሪ ማኑፋክቸሪንግ ኤንድ ፕላንት ማኑፋክቸሪንግ ብለን ለየ ነው። ኢኩፕመንት ማኑፋክቸር የሚያደርጉት ልጆች እነዚህ ይወጡና ይነቃቃሉ። ምን ይላሉ? ወፍጮ ከሆነ ወፍጮ፣ ሚክሰር ከሆነ ሚክሰር፣ መቆያ ከሆነ መቆያ ምናምን እንደዚህ ያደርገው ያመጣሉ። በእኛ ስታንዳርድ ዲዛይኑ ማንበብ ጀምሯል፣ ችለዋል። ከዛ ፋክተሪ እናደርገዋለን። እነዚህን አሴምብል ስታደርጉ ፋክተሪ ይሆናል። ከዛ እነዚህን የተለያዩ ፋክተሪዎች ደግሞ አንድ ላይ ገጣጥማችሁ ትልቅ ፕላንት ስታደርጉት ፕላንት ይሆናል። ሶ ፕላንት ማኑፋክቸሪንግ ላይ አሁን እኛ ደረስንና እኛ ፕላንት ማኑፋክቸረሮች ነን። ስለዚህ እኛ ትልልቅ ፕላንቶች በ200 ሚሊዮን በ300 ሚሊዮን እየወሰድን እንሰራለን። ሶ ለፋክተሪ ፕሮዲውሰሮች ከዛ ደግሞ ኢኩፕመንት ፕሮዲውሰሮች እናከፋፍላለን። ኦቨርኦል ፕሮግረሱና ግሮዙ መጣ ማለት ነው። ገብታችኋል አለ። ስለዚህ ሁሉም የራሱ ፌዝ አለው። ግሮዝ ላይ ስንሄድ ምንድነው ግን እንደዚህ ስቲክ ያደረገኝ ሲል ሳስበው ኢንጆይ የማደርገው ስራ ነው ኢንጂነሪንግ። በጣም የምትወዱት ስራ ነው ብዙ ጊዜ ኢንጆይ የምታደርጉት። ስለዚህ ኢንጆይ የማደርገው ስራ ነው። ከድሮ ጀምሬ አሁን ወደ ህልሜ መምጣት ጀመርኩ። አሁን ኦኬ ባቄላው መጀመሪያ በደንብ ነበረ ዝም ብዬ ከነልጣጩ የበላሁት። አሁን መፈልፈል ጀምሬያለሁ። አሁን ደግሞ እንደዚህ ማድረግ ጀምረናል። ስለዚህ ምን ነበር ድሪማችን ብለን ስንሄድ ድሪማችን to tell you the truth እንደ ካምፓኒ የኮሙኒኬሽን ሳተላይት ማምጠቅ ነው። that is my dream። 14 ዓመት የቢዝነስ ጆርኒ ውስጥ ሄጃለሁ። ከ14 ዓመት በኋላ በ25 ዓመት ውስጥ I have to do that። ስለዚህ ኦልሞስት የተነሳውበት ጆርኒ ወደ ህልሜ ወደምወደው ሊወስደኝ የሚችለው እንደዚህ ሲሆን ነው። አሁን ፋክተሪዎች 73 ምናምን ፋክተሪ ፕሮዲውስ አድርጎ መትከል ለኔ በጣም ትንሿ ነች። ለብዙ ሰው በጣም ትልቅ ሊመስለው ይችላል። ለኔ በጣም ኢምንት ነች። ምክንያቱም ድሪሜ ግሮዝ ላይ ያስቀመጥኩት ጎሌ ነው። ሆፔ ያኛው ነው። ቢዝነስ ላይ ብዙ ነገሮች ሊያጋጥማችሁ ይችላል። እነሱን ነገሮች ልትወጡ የምትችሉት ውስጣችሁ ምን ሲሆን ነው? ተስፋ ሲኖር ነው። መነቃቃት ሲኖር ነው ወደዛ ለመሄድ። ከዛ ኢንቫይሮንመንታችሁን ሁል ጊዜ ስካን እያደረጋችሁ ስትኖሩ ነው። አንድ ቀን ላይፍ ነው፣ አንድ ዓመት ላይፍ ነው፣ 100 ዓመትም ላይፍ ነው። እኔ ኢንጆይ ዘ ሞመንት ነው ብለው ብዙ ጊዜ ሰዎች ሂር ኤንድ ናው መኖር አለባቸው። ራሳቸውን ሉዝ ማድረግ የለባቸውም። ስለዚህ ቢዝነሳችሁን ለመስራት ስትፈልጉ ያላችሁን ጥሪትና ምናምናችሁን ጥላችሁ ምናምን መሆን የለበትም። መጥኑት፣ ከርክማችሁ በመጠን ይዛችሁት ሂዱ። ዘን ቀስ ብሎ ራሱ እያደገ ይመጣል። ስራው ስትገቡ ባይዘዌ ሁሉም ሰው ታጋይ ነው የሚሆነው። በነገራችን ላይ ወታደር የመጀመሪያው ጥይት እስክትተኮስ ድረስ ነው የሚፈራው። ከዛ በኋላ ሲተኮስ ምን ሲል በቃ እዛ ውስጥ ገብቶ ምን ይሆናል? ወታደር ይሆናል። ሪል ቢዝነስም ጀስት ላይክ ዳት ነው። እስክትገቡ ድረስ ትራውማ አለው። ትደርሳላችሁ፣ ትወድቁና ትመለሳላችሁ። ወይ አንዳንዱ ተሰብሮ ይቀራል። ትደርሳላችሁ፣ በዚህ ጋር ትሞክራላችሁ፣ በዚህ ጋር ትሞክራላችሁ። እዛኛው ለመግባት እንደዚህ ታረጉ ኦልሞስት የመታገል ባህሪያችሁ ከፍ ይላል ማለት ነው። ስለዚህ ኦልዌይስ ቢዝነሳችሁ ላይ ካልታገላችሁ አይመጣም። ምክንያቱም የኛ ኢንቫይሮንመንት አይመችም። ስለ ሆፕ ልንገራችሁ። ይሄ ሪል ሪሰርች ነው። 2 በርሜል አለ። 2 በርሜል ውስጥ ውሃ ተሞላ። 2 አይጦች ተከተቱ። በ2 ደቂቃ ሞቱ አይጦቹ። ከዛ መሰላል ተከተተና ሌላ 2 አይጦች ሲከተቱ
እየዋኙ በመሰላል ውስጥ ወጡ። እነሱን ያዙና መሰላሉን አውጥተው ከጣሉት በኋላ ከእንደገና ሲከቷቸው 70 ሰዓት ነው የቆዩት። ገብታችሁ አንብቡት ሪሰርቹን። ምን አቆያቸው? ከ2 ደቂቃ 70 ሰዓት እንዴት ሊቆይ ቻለ? ኢትስ ሆፕ። ምክንያቱም መሰላል አለ፣ ኤክስፒሪየንስም አለ። መሰላል አለ። ወደ ታች ገብተው ሲወጡ አየር እንደሚወስዱ ያውቃሉ። ታች ገብተው ምናምን ኦልሞስት ሃርሞናይዝ ያደርጉታል ራሳቸውን፣ ሰውነታቸው፣ አስተሳሰባቸው፣ ምናቸው ያንን አፋኝ ነገር ይለምደዋል ማለት ነው። እናንተ ልክ እንደዚሁ የምትጣሉት አፋኝ በርሜል ውስጥ ነው፣ በውሃ የተሞላ ውስጥ። ወልድ የትኛውም አይመቻችሁም። ቢዝነስ ምንጊዜም ስትጀምሩ ሁሉም አገኒስቱ ዩ ነው። ነገር ግን ያኛውን ደርምሳችሁ ለመውጣት ያስፈልጋችኋል ማለት ነው። ለምሳሌ ፋይናንስ አንዱ አፋኝ ነው። በቃ አንዳንድ ሰው ገንዘብ ስለሌለኝ መስራት አልችልም ምናምን ይላል። ያለ ፋይናንስ ግን አይቻልም። እስቲ አንድ ኤግዛምፕል እንስጥ። አንድ ሰው 15 ብር አለው። ከዛ በኋላ በ8ኛው ቀን 1960 ብር ይፈልጋል። 15 ብር አለው፣ 1960 ብር ያስፈልገዋል። ስለዚህ ምንድነው ማድረግ ያለበት? ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን እንመዝገቡ። ቅድም እንደነገርኳችሁ እስቲ መላችሁን እንትን እንበል። አንደኛ ኢንቫይሮንመንት ስካን አድርጉ። ሁለተኛ ሞቲቬትድ ሁኑ። ሶስተኛ ለዛ ነገር እንትን በሉና ለተስፋችሁ ስሩበት። 1960 ብር እናገኛለን። ለሲ 15 ብር ኪሴ ውስጥ አለ። ወደ ቤቴ ዝም ብዬ ስገባ የሆነ ቦታ ላይ ልጆች ተሰብስቦ ይጠጡና ትንሽ ቆይተው ምናምን ደውለው እንቁላል የተቀቀለ 30 ብር ገዝተው እየላጡ ይበላሉ። ገብታችኋል? ኢንቫይሮንመንቱን እስካን ስታደርጉ እነዚህ ልጆች እንቁላል ይበላሉ እየቀቀሉ፣ በ30 ብር ይገዛሉ የተቀቀለ። አንድ እንቁላል በ15 ብር ገዛና ቀቅዬ ነገ ይዤ ይሸጣለሁ። ቤተሰባችሁ፣ ጎረቤታችሁ፣ ምናችሁ እንዴት ይሄ በየመጠጥ ቤቱ የሚዞር እንቁላል የሚሸጥ ምናምን ነው የሚላችሁ። ግን ሆፕ ስላላችሁ you don't feel that። ከዛ በኋላ ያንን የሸጣችሁትን 30 ብር ደግሞ ተወስዱና በሁለተኛው ቀን 2 እንቁላል ትሸጣላችሁ። ስንት ሆነ? 60። 60ውን 120፣ 120ውን 240 አርጋችሁ 8ኛው ቀን ላይ ብትደርሱ 1900 ምናምን ብር ታገኛላችሁ ማለት ነው። በ300 ሺህ ወይ በ1 ሚሊየን የተገነባችሁ የሸምሱ ሱቅ 2000 ብር በሳምንት ልታገኝ ትችላለች። ሞቲቬሽናችሁን፣ ኢንቫይሮንመንት ስካን ማድረጋችሁን እና ተስፋችሁን ይዛችሁ ግን እናንተም በ15 ብር 1960 ብር አግኝታችኋል ማለት ነው። ይሄ ትንሽ ሳምፕል ነው ልሰጣችሁ የፈለኩት። ሳምፕሉ በጣም ትንሽ ሳምፕል ነው። ሰዎች በብዙ ነገር አስተሳሰቦቻቸው ላይ ያገኙትን ሀሳብ ለመተግበር ሊጠቀሙበት የሚገባው መጀመሪያ ፕሮብሌሙን አይደንቲፋይ አድርግ ያለው ወይ፣ ስካን አድርግ ያለው ወይ፣ የምሰራውን አውቅ ያለው ወይ ነው። ሁለተኛ ይሄን ከምሰራው ነገር ምንድን ነው የምፈልገው ነው። እሱን ሴት ማድረግ አለባችሁ። ሴት ስታደርጉ ተስፋችሁ በታይምና በጎል መሆን አለበት ማለት ነው። ከዛ በኋላ ያንን ለማሳካት መነቃነቅ ነው። በቃ ውትድርና ስልጠና ላይ ተንከባለል፣ ተኛ፣ አጥቃ ምናምን የሚለውን ሁሉ ራሳችሁ የምትችሉትን ነገር በጠቅላላ ያንን ታመጡታላችሁ። ይሄን ስታደርጉ ሰክሰስፉል ትሆናላችሁ ማለት ነው። ኢንጆይ ሰክሰሱን። ነገር ግን ፕሮግረስና ግሮዟን ግን ተጠንቅቃችሁ መራመድ ያስፈልጋል ማለት ነው። ጥያቄ እስቲ ጠይቁኝ። እሺ። ክቡር ዳዊትን እጅግ በጣም ላመሰግን ወዳለሁኝ። ለእኔ ዳዊት ማለት የኢትዮጵያ ቴዴክስ ማለት ነው። I'm proud of you really because he has been inviting very incredible people like you ማለት ነው። በጣም እንዳንተ ድንቅ የሆኑ ሰዎችን እየጋበዘን እኔን መግቦኛል ቪዥናሪ ስለሆንኩኝ። አንተ ደግሞ ማለት ነው ባየሁትኝ አባመላ የኢትዮጵያ ኤለን መስክ እና አካዳሚሻን ስትሆን ለማውጣት ይከብዳል። I thought greater than 6 years in university ግን ለመላቀቅ በጣም ኃይል ይፈልጋልና አሁን ቢዝነስ ፕላኖችን ዴቨሎፕ አድርጌ ያለውኝ
የሆነ ፒኤልሲ ለማቋቋም እየሞከርኩ ነው፣ ግን ለመላቀቁ ይዞኛል እና እንዴት ልላቀቅ? እስቲ አንተ እንዴት ተላቀቅ? እስቲ ጨፍኑና ምን አይነት ጠረጴዛ እንደሆናችሁ ሳሉት። ቅድም የነገርኳችሁ የእናንተ ጠረጴዛ ምን አይነት ነው? እስቲ ጨፍኑ። በህይወታችሁ ስቴብል ነው? አንድ እግሩ የረዘመ ነው? ሁለት እግሩ የረዘመ ነው? ያጠረ ነው? የሚለውን ዝም ብላችሁ እንትን በሉና ከዛ አሁን ግለጡ። ከመሃላችሁ በጣም የተስተካከለ ጠረጴዛ ያለው አለ። ስለዚህ በወረቀትም በምንም ተደግፋ ደግሞ ማትልም ሊኖር ይችላል። እና ቅድም የሰጠው አናሎጂ ነው። ድሪምህ ምንድን ነው? ሆፕህ ምንድን ነው? አሁን ብዙ ነገርን እንትን አድርጎ ለመውጣት ስትፈልግ ምንድነው ሆፕ የምታደርገው? ምንድነው የምትፈልገው? ከራስህ ጋር ታርቃል ወይ? መጀመሪያ የምትፈልገውን አውቃል ወይ? ወይስ ሌሎች ሰዎች ቢዝነስ ሲሰሩ አይተህ እኔም መስራት አለብኝ ብለህ ነው የተከተልከው ነው? ገብቷል አይደለ? ለምንድን ነው የሚያስፈልገህ ያንን መስራት? ስለዚህ የመጀመሪያ ቅድም እንዳልኳችሁ ነው። መጀመሪያ አንሎክ ዩር ኢንተርናል ካፓሲቲያችሁን አንሎክ አድርጉ። ኢንተርናል ካፓሲቲ አንሎኪንግ ማለት ባይ ዘ ዌይ ኦሪጂናል ዩ ማለት ነው። ምንድነው የምፈልገው? ባይ ዘ ዌይ እብድነት የሚያምረው ሰው እብድ መሆን ይችላል፣ መብቱ ነው። ግን ኢንተርናሊ ካፓሲቲውን አንሎክ ማድረግ መቻል አለበት። ኃላፊነትን ተዋጋ። ኃላፊነትን ተዋጋ እንደዚህ ማለት ነው። በእኛ ዘመን እና በእኛ ከተማ ኦር በእኛ አካባቢ በእኛ ሰርክል ውስጥ ሰዎች የሚወስዱትን ኃላፊነት ልክ ብቻ ነው መውሰድ ያለባቸው። ስፔሻሊ ወጣቶች ማግባት ስለሚፈልግ ያገባል በዱቤ ሌሊቱን ሙሉ ዱቤ ለመክፈል ነው እንጂ ኢንጆይ አያደርገውም ሰርጉን። ከዛ እንደምንም ይሄዳል፣ ታረግዛለች። አረ ቤቢ እኔማ በጣም አሪፍ ዶክተር አለ እሱ ጋር ነው የምከታተለው። እሺ ስንት? 100,000 በብድር 100,000 ሊሆን ይችላል። ከዛ ልጅ ይወለዳል። ኤስ26 አይናችሁን ነው የሚያጠፋው ካልተዘጋጃችሁበት ለማለት ፈልጌ ነው። ፓምፐርስ አይናችሁን ነው የሚያጠፋው ካልተዘጋጃችሁበት ማለት ነው። ገብታችኋል አለ። ላስተምርበት የፈለኩት ምን መሰላችሁ? ጋብቻ ትክክል አይደለም እያልኩ አይደለም። መውሰድ የምትፈልጉትን ያህል ሪስክ ብቻ እና ኃላፊነት ነው መውሰድ ያለባችሁ። ለምን? የምትፈልጋትን ነገር ለማግኘት። ከተማ ላይ ስላለን አንሸዋወድም። ምንድነው የምንፈልገው? ገንዘብ ነው፣ ቤት ነው፣ መኪና ነው። እንደዚህ ነው የምንፈልገው። ከተማው ላይ ነው ያለ ነው ላይፍ ስታይል። ሌላ ከተማ ላይ ምናልባት የገጠር ከተማ ላይ ባለ ሬዲዮ፣ ባለ ሽቦ አልጋ፣ ባለ ጫማ፣ ባለ ቁምጣ ልትሆን ትችላለህ። ግን አዲስ አበባ ላይ ስትመጣ የሚያስፈልግህ ነገር አለ። ሶ ቢዝነስ የምሰራው ለምንድን ነው? ምንን ለማሟላት ነው? ቤዚክ ኒዴ ይሄ ነው። ቤዚክ ኒዴን ለማሟላት ይህን ነገር ማድረግ አለብኝ። ስለዚህ ባላንስ ማድረግ አለብኝ። ዳት ሚንስ ለምሳሌ አግብተ ከሆነ you have to speak with your ፓርትነር ፍራንክሊ። በቃ እኛ ይህን ነው የምንፈልገው። ሼር ታረጋታለህ እንትኑን። እሷም towards your goal and hope መስራት ትጀምራለች። አንተም towards your goal and hope መስራት ትጀምራለህ። ቢዝነስ ላይ ሰክሰስፉል ትሆናላችሁ ማለት ነው። አንድ ያየው ትልቁ ፕሮብሌም ይሄ ነው። ብዙ ሰራተኞቻችንን ፐርፎርማንሳቸውን ስናይ ካገቡ በኋላ ወጣቶች ደግሞ በጣም እንትን ያደርጋሉና ካገቡ በኋላ ፐርፎርማንሳቸው ትንሽ እንትን ያደርጋል። ለምንድን ነው ብለን እንትን ስናደርግ የቤት ኪራይ ሲያሰቃያቸው ብታዩ፣ የቤት ኪራይ ያሰቃያል። ስፔንድ የሚያደርጉት ነገር ያሰቃያል። ስለዚህ በቂ አይደለም። ስለዚህ እነዚህ ልጆች ቢዝነስ እንዲሰሩ አስቡ ብትላቸው ኦልሞስት የተጠመዱበት ብዙ ነገር ስላለ ፐርፎርም አያደርጉም ማለት ነው። ስለዚህ ቅድም እንዳልኳችሁ ነው ሴፈስት ፍላይት ፍሮም አዲስ ቱ ለንደን ኖት ፍላይ። ግን ለንደን አደርስም፣ ካላገባ አትወልድም፣ ካላገባ ኢንጆይ አታረግም ላይፍን። እንደዚህ ግን ሚኒማይዝ የተደረገና አብሮ እየሰሩ የማደግ እንትን ውስጥ መግባት ቢቻል ጥሩ ነው። ሰርግ እኔ የሚታየኝ ምንድነው መሰላችሁ? የልጅቷ ቤተሰቦች አይ ያለ ሰርግማ እንዋረዳለን ይላሉ። የልጁን ቤተሰብ እዴ ምናምን ይላሉ። ተበዳድረህ ያመጣሃትን የሰርግ ምግብ ቁጭ ብሎ እየሳቁ ሲበሉ ታያለህ። አንተ ግን ለሊት ገብተህ ታለቅሳለህ እንደማለት ነው።
ናት ዩር ኬዝ ለብዙ ወጣቶች ድንገት እንትን የሚያደርግ እና ማግባት ባለባችሁ ጊዜ ማግባት የማግባት ብቻ አይደለም ሌላ ኃላፊነቶች መሸከም የማትችሏቸውን ኃላፊነቶች ለጊዜው እንትን አድርጋችሁ ወደ ጎላችሁና ወደ ኦሪየንቴሽናችሁ ብቻ እንትን ማድረግ አለባችሁ። ምንም ራስን ዲስከቨር ብታደርገው አሳሪ ካለ ወደ ኋላ ትጎተታለህ ብዙ ጊዜ ማለት ነው። ስለዚህ ቢዝነስ ለመስራት if you need it almost unlock your inner capacity። ሌላው determine yourself በቃ ዲተርማይን አድርገው። ከዛ ፊሮችን ገላልጻቸው። ምንድነው ፊሮቼ? አላስፈላጊ ይሄ የወሰድኩት ሪስክ ነው ኦር ምናምን ነው ይሄን ከሰራው በኋላ የሚያስፈራኝ ቬጊዩሊ አንኖን ፊውቸር ምንለው ይሄን ባረግ እንዲሆናለው እያልክ የምትፈራው ነው ወይስ ምንድነው የሚሉትን ፍራቻዎችና እንትኖችን ፍለፊት ታያቸዋለህ። እንደተከበሩ ዳዊት ጋር ትመጣና ከፈለክ እንደዚህ አይነት ፊር አለኝ እንዴት ሶልቭ ታደርገዋለህ ብለህ ማፍታታት ነው እዚሁ። ስለዚህ አንዳንድ በጣም እንደዚህ በዘርፉ ላይ ያሉ ሰዎች ይነግሯል ይሄንን እንደዚህ ብታረግ ይሄንን እንደዚህ ስታረግ የሚል የኮንሰልቴሽን ትወስዳለህ ማለት ነው። የዛን ጊዜ ወደፊት የመስፈንጠር ባህሪ እንትን ነው። እኔ የሆነ እንደዚህ ቲክቶክ ላይ አኩቻ ነኝ ማንንም አልፈራም የሚል እንትን አለ እና ቢዝነስ ውስጥ ከገባ በኋላ ልክ እንደዛ መሆን ያለብህ ይመስለኛል። እንደዛ መሆን ያለባችሁ ምን መፍራት የለባችሁም። አንደኛ ነገር እስቲ ለምንስ ትፈራለህ? ባይዘዌ የሰው ልጅ እኔ የዛሬ 3 ዓመት ኮሮና ሲጀምር እኔ 3 ጓደኞቼ ጋር አብረን ታመምን እና የመጀመሪያው ጓደኛዬ እንትን ገባ ማቆያ ውስጥ ሞተ። ደነገጥን ሁለታችን በቃ ተበተበትን ምናምን። ከዛ እንዳትገቡ እያለን ነው እሱ እንትን ያለው። ከዛ እንግዲህ የምትወስዱት ምን ያደረገ ነበር ስንለው የነበረው ያለበኝ ነበር ያንቀጠቀጠኝ ነበር የሚለውን እኛ ላይ ኢምፖዝ አደረገ። በቃ ያለበናል ያንቀጠቀጠናል ምናምን። ከዛ ኢሚዲየትሊ ያኛው ጓደኛዬ ደግሞ አልቻለም። ታፈንኩ አለና ሄደ ገባ። እሱም ደወለና ነገረኝ በቃ ምናምን እዚህ ያለው እንትን የሚታየው እንደምንም ብለህ እንዳትገባ እኔ አስወጡኝም አሁን እንትን ተብያለሁ። እኔ እንትኔን ጠፋው። ሁለቱም ሞቱ። ገብቷቸዋል አለ 4 ወር በደንብ ታመምኩ። በእነሱ ትራውማ ነው በደንብ የታመምኩት እንደውም እና ታመምኩና መጨረሻ መኖር አለብኝ ምናምን ብዬ የሆኑ ሪሰርቾች ሳነብ ጣሊያን ቬንሲዩስ የሆነ ጊዜ የወረርሽኝ ገብቶ ሰዎች ይቀበራሉና በቃ ዝም ብሎ ያዩና ተንፈራፍረ ፌንት ስታረግ አንስተው ቅብር ነው የሚያደርጉ በሳጥን ውስጥ አድርገው። ከ50 ምናምን ዓመት በኋላ ያ እንትን ሲታረስና ለሌላ ነገር ሲደረግ በጣም የሚገርሙ ሰዎች ከፖዚሽናቸው ውጪ ወይ እንደዚህ ብለው ወይ ሲቧጥጡ ምናምን ነው አጥንታቸው የተገኘው። ስለዚህ እኔ እኮ እንደተቀበርኩ አድርጌ አሰብኩኝና 50 ሳንቲም ላይፍ ቢኖረን ከመቃብሩ በላይ ምንድነው ማድረግ የምችለው የነበረው? እንዴት ነው መኖር ያለብኝ ብዬ አስብ። አላፍርም አልፈራም አኩቻ ነኝ በቃ ገብቷል አይደል? ከላይ በላይ ነው። ስለዚህ መሆን ያለባችሁ ምን ነው የምትፈራው? ኦሬዲ ሲኖትራኩም ትሬት ነው። ሲኖትራክ ከኋላ መቶ ኤንድ ኦፍ ዩር ላይፍ ሊሆን ይችላል ምናምን ሊሆን ይችላል። ግን you have to live here and now። እዚህ ጋር ያለውን እየታገልክ ወደፊት ትራመዳለህ። ላለመሞት ጥረት ማድረግ ነው። ስለዚህ ብዙ ህይወታችሁ ስታዩት አለመሞት ከሆነ ትግልህ ቢዝነስ ደግሞ በጣም ቀላል ነው ማለት ነው። ምንም ኮስት አያደርግም። ገብቷችኋል አይደል? ሌላው ምንድነው ጄለስ በቃ ይሄ ምቀኛም አለመሆን ስግብግብ አለመሆን ምናምን በጣም ፔይ ያደርጋል፣ ፔይ ባክ ያደርጋል። ስለዚህ ልጆች እንደዚህ ዙሪያ ላንተ እንዲሰሩ አድርጋቸው። then you will get the spark from that። ምንም ትልቅም ብትሆን ታሰራዋለህ፣ ከዛ ውስጥ ታገኘዋለህ። ስለዚህ ትኖራለህ ማለት ነው። አሁን እኔ እንደፈለገኝ ዝናናለሁ። ምንድነው ሲሉኝ እግሮቹ ባላንስ ለማድረግ እንትኔንም እንደዚህ አነክሶ ነበር እያልኩኝ እንትን እላለሁ፣ እየተዝናናው ኖራለሁ ማለት ነው። ገብቷችኋል አይደለ? አሁን የማስበው ቁጭ ብዬ ድሪሜን እንዴት ነው ማሳካው? ዓለም ላይም ስዞር ሁልጊዜ በቃ ፎከስ ዶኜ እንደዚህ ማድረገው እንዴት ነው
ሰው አገኛለሁ፣ አነጋግራለሁ ምናምን። አያችሁ ልክ ስትበቁ ቢዝነስ ላይ የምትፈልጉት ነገር ላይ ሰክሰስፉል ሆናችሁ ስትበቁ ፕሮግረስ ውስጥ ትገባላችሁ። ፕሮግረስ ሞድ ላይ ኮምፎርታብል ከሆናችሁ ስለ ግሮዝ ብቻ ነው የምታስቡት ማለት ነው። ስለዚህ ኦቨርኦል ፒክቸሩ ይሄ ነው። አንድ ሰው ቢዝነስ መስራት ከፈለገ እግር ኳስ ተጫዋች ሳይሆን ፊልዱን የሚያይ ኮች ነው መሆን ያለበት። ስለዚህ ቢ ኮች ኦን ዩር ቢዝነስ። ስለዚህ አሁን ወጣቶች ደግሞ መጀመሪያ ንቁ፣ መንቃት፣ ከዛ መደራጀት። ብዙ ጊዜ ተደራጅቶ አለመስራት ናዌዴስ በጣም አስቸጋሪ እየሆነ ይመጣል። ለምሳሌ እናንተ 100,000 ብር ሊኖራችሁ ይችላል። ነገር ግን የአንድ የማርክስ ኤንግልስ የካፒታል አኩሙሌሽን ፕሪንሲፕልን ብናየው ፕሪሚቲቭ ካፒታል አኩሙሌሽን ባይ ሼር ኦር ባይ ሎን የማያደርጋችሁ ሰው ካለ ዩ ሃቭ ቱ ሼር ኢት። ስለዚህ ግራንድ አስተሳሰቦችን ታስባላችሁ፣ አንድ ላይ ትሰራላችሁ ማለት ነው። ስለዚህ መጀመሪያ በቃ ከዛ መደራጀት፣ ከዛ ለስራ መታገል፣ ይሄ በቃ በጣም የሚያስፈልግ እንትን ላይ ነው። ስለዚህ መጀመሪያ ነቅቻለሁ ማለት ቅድም የነገርኳችሁ ነው። ውስጣችሁን አውቃችኋል፣ አለው ካርጋችኋል፣ ምንድነው የምፈልገው ምናምን የሚለው መጀመሪያ ነቅታችኋል ወይ ነው። ከዛ በኋላ ተደራጅቻለሁ ወይ፣ ከራስህም ጋር ትደራጃለህ ኦር ከሌላውም ጋር ትደራጃለህ። ተመሳሳይ አስተሳሰቦች ያሏቸው ማለት ነው። ሶ ይህንን ዘመን ማለፍ የምንችለው በመደራጀት ነው። በነገራችን ላይ የዓለም ኦርደር በጣም ሜሳፕ እየሆነ ነው። ኦርደሩ ራሱ በሽታው አለ፣ ጦርነቱ አለ፣ የመሳሰሉት ነገሮች አሉ እና ብቻችሁን ዊርል ከምታደርጉ ኦልሞስት አንድ ላይ ከማስ ጋር ዊርል እያደረጉ የሆነ ነገር ለማግኘት መጣር አንዱ እንትን ነው። ዛሬ ለምሳሌ እዚህ ጋር የምትተዋወቁ ማትተዋወቁ አይዲያ ለአይዲያ የምትግባቡ ሰዎች ቁጭ ብላችሁ ምንድነው መስራት የምንችለው፣ አንድ ላይ መስራት የምንችለው ምንድነው የሚለውን ነገር እንትን በሉ። ለምሳሌ እዚህ ውስጥ 1,000 ይኖራል አይደለ? ኢንቨስትመንት ባንክ ሊጀምር ነው ታውቃላችሁ አይደል? ዩ ሃቭ ዳት እንትን ኢትዮጵያ ውስጥ ስቶክ ማርኬት ኢንቨስትመንት ባንክ አሁን እናንተ ብትደራጁ በ25 ሚሊዮን ብር ኢንቨስትመንት ባንክ ማቋቋም ትችላላችሁ። በ25 ሚሊዮን ብር የተቋቋመ ኢንቨስትመንት ባንክ ቆንጆ ቦታ ላይ ኦፊስ ላይ ሆናችሁ ስቶክ ማርኬቱን ጆይን ማድረግ ትችላላችሁ። ዘመናዊ ስራ ነው ማለት ነው። ስቶክ ማርኬት ውስጥ ያሉ ደግሞ አንደርራይቲንግ የምንላቸው የመሳሰሉ ነገሮች አሉ። እነዚህን ትሰራላችሁ ማለት ነው። ስለዚህ እስከመቼ ቁጭ ብለን ትታረጋለህ? ብቻህን የማትወጣው መንገድ ሲሆንብህ ከሰዎች ጋር ፍሎው ታደርጋለህ። በርድስ ኦፍ ዘ ሴም ፌዘር ፍሎክ ቱጌዘር ነው እና ይሄ ነው አንዱ ምክሬ። ንቁ፣ ተደራጁ፣ ስሩ። ይሄ ኢንጂነሪንጉን በጣም ነው የምወደው። ማለቴ መሬት ውስጥ ካልተንደባለልኩ አርገን ጋዝ ካልሸተትኩ ቱታ ለብሼ ካልዋልኩኝ ስራ የሰራሁ አይመስለኝም እና በጣም ነው የምወደው የኢንጂነሪንግ ዘርፉን። እና ከዛ ይሄኛውን ዓለም ተውኩና መኪና ገዝቼ ራይድ መስራት ጀመርኩ እና ያንን ነገር ገደለብኝ ይሄኛው ስራ። ከዛ እንደገና ሌላ ስራ ልሞክር ብዬ የሕክምና እቃዎችን ማምረት ጀመርኩኝ። እሱም ፌል አረገ ማለት ነው። ያቺ ያንተ የቀየረችህ ያቺ እድል ባትመጣ ምን ተወስን ነበር? አመሰግናለሁ በጣም እንዳሁኑ በሆን በጣም የሚገርማችሁ ይሄ ሬዚስታንሶች በጠቅላላ ምናምን ቀላሎች ናቸው አሁን የደረስኩበት እንትን ላይ። ነገር ግን እሱ የጠየቀው የዛሬ 14 ዓመት ሆኜ ብላችሁ አስቡት። የዛን ጊዜ እኔ በጣም የሚገርማ ፋርም አለኝ በነገራችን ላይ የራሴ ፋርም። መጀመሪያ ኢንጂነሪንግ ባይሆንልኝ ፋርም ነው የምሰራው ብዬ ነበር ማስበው። ገብቷችኋል አይደል? ፋርም እሰራለሁ። ከዛ ፋርም ባይሆንልኝ ደግሞ ያበሻ እንትን ዳንሰኛ መሆን እፈልጋለሁ። በጣም ነው የምወደው። ባይዘው ያውቃለሁ፣ አንዳንድ ሰዎች ያውቃሉ። ያበሻ ዳንስ በጣም እንትን እናደርጋለሁና እሱ መሆን እፈልጋለሁና ያንን ወደ ቢዝነስ ማመጣው ይመስለኝ ነበረ። ነገር ግን አሁን ዳንሱን እንደ ስፖርት ምናምን እጠቀምበታለሁ እንጂ እንደ ቢዝነስ አልጠቀምበትም። ፋርሙን ደግሞ እንደ ምግብ ማግኛ እጠቀምበታለሁ እንጂ ኦልሞስት ወደ ቢዝነስ አልወሰድኩትም። ምን ላይ ቀረው? ኢንጂነሪንግ ላይ ቀረው ማለት ነው። ስለዚህ 10 እንቁላል ቢኖርህ በአንድ ቅርጫት ላይ አታስቀምጠው፣ በተለያየ ቅርጫት ላይ አስቀምጠው። የተወሰነው ሲሰበር የተወሰነው ይተርፋል ማለት ነው። ፕሮባቢሊቲ ኦፍ ሃቪንግ ቢዝነስ በምትወደው ላይ ለማግኘት ስትፈልግ ይህንን ነው የምታደርገው።
ብዙ አሰልቺና አድካሚ ነገሮች አሉ። ያንተን ግን ዝም ብለን አሁን አንተን ዲያግኖሲስ ስንሰራ ፕሌየር ሮል ላይ ኢንጂነሪንግ ባይ ዘ ዌይ ፕሌይ ስታደርግ አይሆንም፣ አይመጣም። ቴክኒሽያን ነው የምትባለው የዛን ጊዜ። ገብታችኋል አለ። ኢንጂነሪንግ ማለት ፕላን የሚሰራና ያንን ፕላን የሚፈጽም ማለት ነው። ዳት ኢዝ ፉሊ ማኔጅመንት። በነገራችን ላይ ዲዛይን ሰርታችሁ ያንን ዲዛይን በታይም በጊዜ በቦታ ከፋፍላችሁ በሰው ስታስፈጽሙት ማኔጅመንት ነው፣ ኮቺንግ ነው። ይሄኛው ግን ቴክኒሽያን ሮል ነው ያለው። ቅድም እንዳልኳችሁ አሁን እኛ ጋር ቢመጣ ይሄ ልጅ እኛ ልናረገው የምንችለው እሱን ኢኩፕመንት ማኑፋክቸረር ነው። ይሰራል ያቀርባል፣ ይሰራል ያቀርባል፣ እንትኑን ይኖረዋል ማለት ነው። ፋክተሪ ሌቭል ላይ መድረስ አይችልም። ምክንያቱም ፋክተሪ ሸጠህ ለአንድ ዓመት ዋራንቲ ሰጠህ የህግ እንትኑን ማዕቀፍ ተከትለህ አፍተር ሴል ሰርቪስ ሰጥተህ እንትኑን ሂስትሪውን ጽፈህ ሁለተኛ ሞዴል ሶስተኛ ሞዴል እያልክ ለረጅም ጊዜ መሄድ ማኔጅመንት ነው ማለት ነው። ስለዚህ አይ ዶንት ቲንክ እኔ ብትመለስ የሚሻል ይመስለኛል። እና ትራይ አንድ ሁለቴ ሶስቴ ሞክረው አሁን ካየው በኋላ ኤንቫይሮንመንትን ስካን አርግ። ምንድን ነው የምፈልገው በል፣ ሞቲቬትድ ሁን፣ ሆፕ ይኖረህ። ምንድን ነው መስራት የምትፈልገው? ፕሮዳክትህን ራሱ ቫሪድ የሆነ ነገር ከምታደረግ እንትን አድርጎ። አሁን ለምሳሌ አንዱ የኛ ፕሮዳክት የእንስሳት መኖ ነው ማቀነባበር። እንዴት እንደተነሳው ልንገራችሁ። የእንስሳት መኖ የአንድ ፋርም 80% ኮስት ነው። አንድ ፋርም 80% ኮስቱ የእንስሳት መኖ ነው። 30 ሊትር የምትታለም ላብ 15 ኪሎ ምግብ ትበላለች። እናንተ የኪሎአችሁን አቨሬጅሊ 2% ነው በቀን የምትበሉት። በደንብ ያዙት። ካልኩሌት ስታረጉት ፓስታ ፋብሪካ ሳይሆን መስራት ያለብኝ የእንስሳት መኖ ነው መስራት ያለብኝ። ምክንያቱም ኮንሰፕሽኑ ሃዩ እሱ ነው። ስለዚህ እንስሳው ዝም ብሎ ይበላል። በቀን አሁን ለምሳሌ 1200 ላሞች አቨሬጅሊ በቀን 100 ኩንታል ይበላሉ። 1500 ዶሮዎች በቀን 1 ኩንታል ይበላሉ። ስለዚህ 1500 ሰው ከመቀለብ ቢዝነስ ትሪኩን ነው የምነግራችሁ። ስለዚህ ይሄ ነው እንትኑ ትሪኩ። ስለዚህ አይደንቲፋይ የምታደርግበትን ጋፑን ነው የምታየው። ለምሳሌ 26 ቢሊዮን ብር እንትን ፖስት ሃርቨስቲንግ ፕሮብሌም አለብን በአትክልትና በፍራፍሬ ላይ። ስለዚህ አትክልትና ፍራፍሬ ፖስት ሃርቨስቲንግ ፕሮብሌም ምንድነው? እንትን በቃ ይሄን የሚያደርገው ሪፍራክታንስ ዊንዶ ድራየር ማሽን ብንሰራ ይሄን ነገር ይገዛል። ያው ስንሰራ በቃ ሰው ይወስዷል ዝም ብሎ። ገብታችኋል? ፕሮብሌሙ ላይ ነው ጆይን ያደረግነው። ለምሳሌ ሲሚንቶ በጣም ተወደደ። አንዱ ፋክተር ኢነርጂ ከሰል፣ ከውጭ ኢምፖርትድ የሚደረገው ከሰል በጣም ውድ መሆኑ ነው። ስለዚህ አፋር ጋር ሄድንና ያቺ ዛፍ ምናምን ወደ ከሰልነት የሚቀይር ማሽን የሲሚንቶ ፋብሪካ ይገዛል ማለት ነው። ገብታችኋል? ዘ ሴም ቲንግ ቤታችሁ ውስጥ ስትቀመጡ ኦልሞስት ማምረት የምትፈልጉትን ነገር ታያላችሁ። ለምሳሌ እቺ ስፖንጅ ማጠቢያ ያላችሁ አይደለ? ሻካራ ያላት አረንጓዴ ምናምን ስንት ነች አንዷ? 15 ብር። አንድ ትልቅ ፍራሽ ግዙና በ3 ሰንጥቁት። ከዛ በኋላ ኬሚካሉ ቀቡትና ስትሸደሽዱት 29 ሺህ ብር ነው። ይህ ነው በቀን 29 ሺህ ብር ታገኛላችሁ ማለት ነው። ሽያጩን አይደለም ትርፉን ነው 29 ሺህ ብር ያልኳችሁ። ፍራሹን ቤት አምጥተህ ሰንጥቀህ የቤት ዲሽ ማጠቢያ ትሰራለህ ማለት ነው። ሶ ማኔጅ ያረከው ቢዝነሱን ነው እንጂ ስፖንጅ ለእንዴት ነው የሚሰራው ብለህ የምትመራመር ከሆንክ አንተ ፕሌየር ነህ፣ ኮች አይደለህም ማለት ነው ቢዝነስ ላይ። እንትን ልብስ መልበስ አለብኝና እባካችሁ ዛሬ አልተዘጋጀውም። ኤክሰርሳይዝ ስታደርጉ ባይዘው የምትወዱትን ነገር ላይ ነው ኤክሰርሳይዝ ማድረግ ያለባችሁ። በጣም የሚያሰለችው እና ሰውነታችሁን በጣም የሚያስቸግር አይነት ኤክሰርሳይዝ መስራት አንዱ ቢዝነሳችሁ እንዳትሰሩ ያደርጋችኋል። ትደክማላችሁ፣ አትነቃቁም፣ እንትን ታደርጋላችሁ። ግን የምትወዱት አይነት ኤክሰርሳይዝን መስራት ራሱን የቻለ አንዱ ግብዓት ነው። እንዴት ነበረ ቆይታ?
እናመሰግናለን። አሁን ደግሞ እባካችሁ ከፍ ባለ ክብር ዳዊት ድሪምስን ወደ መድረክ። ብዙ ምስጢርና ብዙ ተአምር ነው ያለው አይደለ? በነገራችን ላይ የኛ ካምፓኒ የሪሰርች ሴንተር አለው። በጣም ትልቅ እድሜ ያላቸው እኔን ጨምሮ ሪሰርች ሴንተር ውስጥ ነው የምናሳልፈውና ካምፓኒውን ሊድ የሚያደርጉት እንደነሱ አይነት ወጣቶች ናቸው። 2 ዓመት 3 ዓመት ኮች እያደረግናቸው ነው ካምፓኒውን ሊድ የሚያደርጉት። እሺ ዘ ዳይሬክተር እነዚህ ሰዎች ወደ መድረክ ብንጠራቸው ምን ይመስላችኋል? ከአባ መላ ዋና የምትወዱት ኢንስፓየር የሚያደርጋችሁ የሚያስተምራችሁ? ማርታ እባላለሁ። የድርጅቱ ምክትል ስራ አስኪያጅ ነኝ። ከስተመር መጥቶ ማሽን ሊገዛ ሌላ ሀሳብ ጨምሮለት አስተምሮት አዲስ ቢዝነስ አሳይዞት ነው የሚሄደው። ሰውየው መጣ ማሽን ሊገዛ ነው። በቃ ያንን ነገር አውርቶ መሸኘት ይችላል አይደል? በደንብ አውርቶት እንደ ቤተሰብ። ስለዚህ ያ ከስተመር አይቀርም፣ ሁሌም ይመጣል፣ ሁሌም ይፈልገዋል። እና እሱ ሲስተም ደግሞ ነፃ ኮንሰልታንሲ ነው የሚሰጠው። ሁሌም ላይፍ ስኪል ላይ ሊሆን ይችላል፣ ቢዝነስ ሀሳቦች ላይ ሊሆን ይችላል። እና እነዛ ነገሮች አሉ። በአጋጣሚ ያገኛችሁ ሰዎች ተጠቀሙበት። እሺ፣ አመሰግናለሁ። ስሜ ቤተልሔም ይባላል። በጣም የሚገርመኝ ነገር እኛ አክብደን ያየነውን ነገሮች አቅልሎ ነው የሚያየው እና ትልቅ ለመሰለን ፕሮብሌሞች ወዲያው ኢዚ ሶሉሽን አለው እና ሁሌ ኢንስፓየር ያደርገኛል ይሄ ነገር። ተጨምሮልሻል ደሞዝ። ስሜ ሚኪያስ በላይ ይባላል። በቢጂአይ ኢትዮ ኢንዱስትሪያል ኤንድ ኢንጂነሪንግ ሶሉሽን የዲዛይን ስራ ላይ ነው ያለሁት። ዳዊትን በጣም አድናቂ ነኝ። ልክ እንደ አባታችን እንደ ጓደኛችን ሁሌም አብሮን አለ። በስራችንም ውስጥ አለ፣ በቸገረን ጊዜም ከጎናችን አለ። ወደፊት እቅዶቻችንን በምናቅድበት ጊዜ ራሱ ላይክ ኢቨን ቢዝነስ ፕላን ቢሆንም ከሱ ወጠን ራሳችንን እንችላለን የምንሰራበት ላይክ ሀፕሊ ነው አድቫይዝ የሚያደርገን የሚደግፈን እና ከቢጂኢቲዩ ምለቁላ አይመስለኝም። በነገራችን ላይ even I am willing to work for free። ስሜ አስተዋይ ይባላል። ከረንትሊ ስታፍ አይደለም። አሁን እናንተ እንደዚህ አሜዝድ ሆናችኋል። ዊዝን 1 hour or 2 hour ነው እንደዚህ አሜዝድ ሆናችሁት። ላይክ እንደኛ ደግሞ 4 ዓመት or 3 ዓመት አብራችሁ ብትሆኑ ሳሉት። ብዙ ጊዜ ብቻውን ይጽፋል ቢሮዎች ላይ፣ እነሱን ግን አላዩአቸውም ቦስ እና ይጽፍ ነበረ እና እነዛ መጽሐፎች ቢደርሱንና ብናያቸው በጣም ደስ ይለኛል። ፍሬንድሊ ነው፣ ቦስ አይደለም። እዛው ድርጅት ተቀጥሬ እየሰራው እዛው ነበር ቢዝነስ ጀምሬ አሁን በራሴ ያለሁትና ስታፍ ይውጡ ሲባል በድፍረት ነው የወጣሁት። ከለቀቅኩ 1-3-4 ዓመት ይሆነኛል። የግድ መውጣት ስላለብኝ ነው። ለማመስገንም ነው። ቴንኪው፣ በጣም አመሰግናለሁ። ልጅ አባ መላ የእውነት የ21ኛው ክፍለ ዘመን ጀግና ነው። በሀገራችን ታሪክ እየሰራ ነው የምትል ከሆናችሁ ይሄ ደግሞ መጽሐፌ ነው። ትልቅ ህልም አለኝ። ቢዩቲፉል። እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ፣ እኛ ድንቅ ነን። ትልቅ ህልም አለኝ። ምስጢሩ ከመረዳቴ በፊት ህልሜ አልገባኝም ነበር። መሐንዲስ ልሆን፣ ገበሬ ልሆን ወይስ ጨፋሪ ልሆን አልገባኝም ነበር። ፈጣሪ በህይወት ዘመኔ ሙሉ ከምጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶኛል። ይህ አቅም ስጠቀምበት ከ15,000 ብር ሳይሆን ከ15,000 ብድር ጀምሬ 73 ፋብሪካዎች ደርሻለሁ። ይህ ሁሉ ቤተሰብ መባረክ ችያለሁ። ገብቶኛል። ሁላችን አቅማችን በመጠቀም መሆን ያለብን በመሆን መክፈል ያለብን መስዋዕትነት በመክፈል ህይወታችን ብቻ ሳይሆን ቤተሰባችን፣ ኢትዮጵያ፣ አፍሪካ በመቀየር 1 ብር ከ1 ዶላር እኩል በማድረግ በ21ኛው ክፍለ ዘመን የፍቅር፣ የሰላም፣ የመትረፍረፍ ታሪክ እየሰራን ነው። ራሳችንና ቤተሰባችን ብቻ ሳይሆን
ኢትዮጵያና አፍሪካን ቀይር። አንድ ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።